ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ የምሰራው ብሪያኒ ነው። ብሪያኒውን ቅድሚያ አዘጋጅቼዋለሁ ማለት ነው። ብሪያኒውን ለማዘጋጀት የብሪያኒ ቅመም፣ ፍልፍል አስወጥ፣ ኩርኩም፣ ከሙን፣ ዝንጅብል፣ ሌሞን፣ ትንሽ ነጭ ሽንኩርት፣ በግዶንስ፣ ናና አድርጋችሁ ፈጭታችሁ እንደዚህ አድርጋችሁ ማለት ነው ተብላችሁ ታስቀምጡታላችሁ። 30 ደቂቃም ይሆን እንደ ሰዓታችሁ ማለት ነው። እና የበሰለ ሽንኩርት የተጠበሰ ማለት ነው በዘይት አብሬ ፈጭቸዋለሁ። አሁን ወደ መስራቱ ማለት ነው። ትንሽ ዘይቶን ያው ብዙ ጊዜ ዘይት አይፈልጉም የኔ ማለት ነው። ከዛ ይሄን እና ማርያም ምንም አይመችም በአንድ እጅ ለመቀረጽ ማለት ነው። ግን ያው እኔ በቃ አልሸነፍም ባይነት ነው። መሸነፍ አልፈልግም ለዛ ነው እንጂ ምንም አይመችም። በነገራችን ላይ በአንድ እጅ እየሰሩ በአንድ እጅ ለመቀረጽ ይከብዳል። እና ከታች ሩዝ ጨምር ያለው አሁን ከዛ ዛፈራን የፈለጋችሁትን ዛፈራን ካላላችሁ የምግብ ከለር መጨመር ትችላላችሁ። ከዛ ናናና በግዶንስ የፈለጋችሁትን የተጠበሰ ሽንኩርትን መጨመር ትችላላችሁ። ከዛ በግስጢር ታፈኑታላችሁ ማለት ነው። እና በዚህ መልኩ ጨርሻለሁ ማለት ነው። በጣም የጠማን እውነት ለመናገር ስሩ እና ሰብስክራይብ አድርጉኝ። እያደረጋችሁ ነው ግን አመሰግናለሁ።